ኦፈር የሚደረገው ይህ አስደናቂ ፕሮዳክት ነው። ወርልድ ሄልዝ ኦርጋናይዜሽን እንደዚሁ ፋኦ ጨምሮ በርካታ ግብረሰናይ ድርጅቶች በአንደኝነት ይጠቀሙታል። ዋይ ስፓይሩሊና? ለምንድን ነው ግን ስፓይሩሊና የዓለማችን ድንቅ ምግብ የተባለው? ስፓይሩሊና የዓለማችን ድንቅ ምግብ ያሰኘው በውስጡ የያዛቸው ንጥረ ነገሮች ናቸው። ዛሬ የትኛውን ምግብ ብንመገብ ልናገኘው የማንችላቸው ንጥረ ነገሮች ሁሉ በውስጡ ይዟል። ለምሳሌ ስፓይሩሊናን በመውሰዳችሁ የምታገኟቸው ጠቀሜታዎች ምንድን ናቸው? የመጀመሪያው አንድ ከአይን ጋር የተገናኘ ችግር ካለባችሁ ስፔሻሊ ስፓይሩሊና በቤታ ካሮቲን በቫይታሚን ኤ የበለጸገ ስለሆነ በተለይ አይንና ከአይን ጋር ችግር ላለባችሁ ጃፓን ውስጥ የተደረገው ሳይንሳዊ ጥናቶች እንደሚናገሩት 97% የአይን ችግራቸውን ከቨር የሚያደርጉት በስፓይሩሊና ነው። ስፓይሩሊና የአይንና ከአይን ጋር ሪሌትድ የሆነ ችግር፣ ይሄ ደግሞ ስላችሁ አይሪስ ሊሆን ይችላል፣ ፒፕል ሊሆን ይችላል፣ ሬቲና፣ በተለይ ደግሞ የሬቲና መጣመም፣ የሬቲና መጉበጥ፣ ብዙ ጊዜ አይታችሁ ከሆነ የግላኮማ ችግር ላለባችሁ ከደም ግፊትና ከስኳር ጋርም ተያይዞ ነገሮችን ኤግዛዘርቤት የሚያደርግ ችግሮች ካሉ ስፓይሩሊናን ውሰዱ። ስፔሻሊ ለእናት ለአባቶቻችሁ ከደም ግፊትና ከስኳር ጋር ችግር ውስጥ ላላችሁ ሰዎች ስፓይሩሊና በጣም ይጠቅማችኋል። በሽታን የመቋቋም አቅማችሁን ዴቨሎፕ እንዲሆን ያደርግላችኋል ማለት ነው። ቡስታፕ ያደርገዋል። አንድ ይሄ ነው። ሁለተኛ ስፓይሩሊናን በምንወስድበት ሰዓት ላይ ከፍተኛ የሆነ ምን እናገኛለን? ክሎሮፊል እናገኛለን። ክሎሮፊል አረንጓዴ ነው። እንደምታዩት አረንጓዴ ነው። በአረንጓዴ የበለጸገ ምግቦችን እንመገባለን ወይ? አብዛኛውን ሰው አረንጓዴ ምግብ ከተመገብን ቆይተናል። ስለዚህ ለአጥንት መሰበሩ፣ ደም እንዳይጸዳ ማድረጉ፣ ቆዳ እንዳይጸዳ ችግር ውስጥ መግባቱ፣ የፀጉር መወላለቅና መርገፉ ክሎሮፊል እጥረት ስለሚያጋጥመን ነው። አቅምና ጉልበት የምናገኘው አረንጓዴ ምግቦችን ስንመገብ ነው። በብዛት አይታችሁ ከሆነ አረንጓዴ ምግቦችን ተመገቡ የሚባለው ባዮሎጂ ትምህርት ላይ እንኳን ትዝ ካላችሁ ስለ ፎቶሲንቴሲስ የሚባል አይታችኋል። C6 H12 O6 ምናምን የሆነች ነገር አለች። ቢያንስ የፀሐይ ብርሃንን ትራፕ ማድረግ ይችላሉ ግሪን ፕላንትስ። ስለዚህ ግሪን ፕላንቶችን እነዚህ ግሪን ዳርክ ግሪን የሆኑትን መመገብ አቅምና ጉልበት ይሰጣል። ለዚህ ነው አትክልትና ፍራፍሬዎች ዘ ቤስት አንታይ ኦክሲደንትስ ዘ ቤስት አንታይ ኤጂንግ ባህሪያት አላቸው የሚባለው። ስለዚህ ስፓይሩሊና ላይ አረንጓዴ ምግብ ለማትመገቡ ስፓይሩሊናን በደንብ አዘውትራችሁ በመውሰድ ከፍተኛ ጥቅም ማግኘት ትችላላችሁ። ደማችሁን ማጽዳት ይችላል። አሲዲቲን ማጽዳት ይችላል። አጥንትን ያጠነክራል። ኦስትሮፓሮሲስ ከአጥንት መሳሳት ችግር፣ የአጥንትና ከአጥንት ጋር ተያያዥነት ላላቸው ጉልበት ሊሆን ይችላል፣ ወገብ ሊሆን ይችላል፣ ሌላም ችግር ሊሆን ይችላል። እነዛን ነገሮች ማስተካከል ይችላል። ስለዚህ ስፓይሩሊና ለሁሉም ተስማሚ ነው። እኔ አይደለም ያልኩት፣ የዓለም የጤና ጥበቃ ድርጅት ነው ያለው። እኔ አይደለም ያልኩት፣ ዩኤን ነው ያለው። ለዚህም ነው የእናትና የህፃናትን ሞት ለመታደግ በአንደኝነት የሚጠቀሙት ይሄንን ነው። ዛሬ የጨረቃ ላይ ተመራማሪዎች ወደ ጨረቃ በሚሄዱበት ሰዓት ላይ አብዛኛዎቹ ምግብ ማብሰልም መመገብም ስለማይችሉ ናሳን ጨምሮ የሚጠቀሙት ይሄንን ስፓይሩሊና ነው። ሌላው ከኤ እስከ ዜድ ቫይታሚንሶችን ይዟል። ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ ኬን ጨምሮ ይዟል። ቢ1፣ ቢ2፣ ቢ3፣ ቢ6 ያልያዘው ነገር የለም። ከ94 በላይ ኳሊቲ ማዕድናቶችን ይዟል። ኳሊቲ ካልሽየም፣ ኳሊቲ ማንጋኒዝ፣ ማግኒዥየም፣ አይረን፣ ካልሽየም፣ ዚንክ። ለዚህ ነው ይሄንን አዘውትራችሁ መውሰድ ከጀመራችሁ በአንድ ወር፣ 2 ወር፣ 3ኛ ወር ላይ የእናንተ ቦዲ በጣም አደገኛ ነው የሚሆነው። እንደው ምንድን ነው የሚባለው መሰላችሁ? ስፓይሩሊና በጣም አዘውትራችሁ በምትወስዱበት ሰዓት ላይ የሰውነታችሁ የበሽታ የመከላከል አቅም በጣም ከፍ ስለሚል አንቲ ቫይራል እንግዲህ ቫይረሶችን የመከላከል አቅሙ ከፍተኛ ነው ይላል።
ቫይረሶችን የመከላከል አቅሙ አንቲ ቫይራል ነው። ለምሳሌ ቫይረስ ስንል ምንድነው? ኮቪድ ብቻ አይደለም፣ ኤችአይቪ ብቻ አይደለም። ዛሬ ህዝቡን እየጨረሰ ያለው ምናልባት ለአይዲ ብላችሁ ስትመረመሩ፣ ለሆነ ቼክአፕ ብላችሁ የሆነ ሀገር ስትመረመሩ ለሄፓታይተስ ችግር ላለባችሁ፣ ለዛ ቫይረስ ችግር ለተጋለጣችሁ ሰዎች፣ ለዛ ቫይረስ ኤክስፖዝድ ለሆናችሁ ሰዎች ይሄንን አዘውትራችሁ ሰዱ። ስፓይሩሊና አንቲቫይራል ነው፣ በጣም ነው የሚጠቅማችሁ። ስለዚህ ሰውነታችሁ ኢሚኒቲያችሁ ቫይረሱን እንዲቆጣጠሩ ያደርገዋል። እንደውም ምንድን ነው የሚባለው እኮ ዩ ኢሚኒቲ እና ቫይረስ አለ ውድድር ቢያደርጉ ማለት ኢሚኒቲ ማለት የኛ የተፈጥሮ ዶክተራችን ይባላል። ሁሉም ሰው የተፈጥሮ ዶክተር አለው። ዶክተራችን ኢሚኒቲ ይባላል። እሱ ከተያዘ እሱ ከደከመብን ነው እኛ ምን ሞተው ማለት ነው። ስለዚህ የሰው ልጅ ሲፈጠር ጀምሮ ፍሮም ጋድ ኦር አላህ የተሰጠው ዶክተር አለ። ስለዚህ ዶክተራችሁን ተንከባከቡት። ኮቪድ የመጣ ጊዜ እኮ የመጀመሪያ ስራ ምንድን ነበር ያደረገው? ዶክተራችንን የፈተነው እኮ። ምክንያቱም ቫይረስ ኦልዌይስ የሚያደርገው አታክ የሚያደርገው ኢሚኒቲ ነው። ኤችአይቪ አይታችሁ አይደለ? አታክ የሚያደርገው ኢሚኒቲ ነው። የማህፀን ኢንፌክሽን ሄርፒስ ሲምፕሌክስ ቫይረስ 2 በሴክሹዋል ትራንስሚትድ ዲዚዝ የሚተላለፍ ስፔሻሊ ሴት እህቶቼ ላይ የማህፀን ኢንፌክሽን አለብኝ፣ ያሳክከኛል፣ የተለየ ጠረን አለው፣ የተለያየ ከለር ሊያወጣ ይችላል፣ የተለያየ እንደዚህ አይነት ከዚህ ቀደም አይታት በግንኙነት ወቅት ጊዜ ይደማል፣ ይሰነጠቃል፣ ፒሪድ ፓራራም የመሳሰሉት ነገራቶች እየተከታተለ ከመጣ ምናልባት እህቴ ክትትል ያለበትን መከታተል ያለብሽን ነገር መከታተል አለብሽ። ምክንያቱም ሜቢ ዩ አር ኤክስፖዝድ ቱ ኤስቲዲኤስ የሴክሹዋል ትራንስሚትድ ዲዚዝ ሊሆን ስለሚችል ራስን ቶሎ መጠበቅ የተሻለ ነው። ዛሬን አይቼው የሚቀጥለው አይቼው እያላችሁ እየቆየ በሽታ በሄደ ቁጥር ወደ ውስጣችሁ ኢንዲዩስ አድርጎ ከገባ ነገ ለኢንፈርቲሊቲ የመጋለጥ እድላችሁን ሰፊ ያደርገዋል። ምክንያቱም እነዚህ ኢንፌክሽን ሆነው የሚሰሩት ነገሮች ወደ ማህፀን ውስጥ በደንብ እየገቡ በሚሄዱበት ሰዓት ላይ የፋሎፒያ ቲዩብን ሊዘጉት ይችላሉ። ያኔ እንቁላልና ስፐርም መገናኘት ስለማይችል እነዛ ሰዎች ለኢንፈርቲሊቲ የመጋለጥ እድላቸውን ሰፊ ሊያደርገው ይችላል። ስለዚህ ከወዲሁ መጠንቀቅ ነው። ቅድሚያ ለራስ ነው። ጊቭ a value for yourself። ለራሳችሁ ዋጋ ከሰጣችሁ፣ ለራሳችሁ ቦታ ካላችሁ ብዙ ነገሮች ቀድሞ መጠንቀቅ ይቻላል። ለዚህ ነው ፕሪቨንቴሽን ኢዝ ቤተር ዛን ኪውር የሚባለው። ሶ ስፓይሩሊና ምን ያደርጋል? ኢሚኒቲያችሁን ቡስት ያደርገዋል። ቫይረሱ እዚህ ጋር ነው። ኢሚኒቲው ቡስት ያደርገዋል። ያኔ ያ ሰው ሰርቫይቭ ማድረግ ይችላል። ነገር ግን ቫይረስ ራን ስፒድ ዳን ኢሚኒቲ ይውልዳይ ነው። ስለዚህ ከቫይረሱ ጋር ጉንፋን ለሚይዛችሁ በተደጋጋሚ ጉንፋን በሽታ በቀላሉ ሰውነታችሁ ውስጥ ገብቶ የማይለቃችሁ በሽታ በቀላሉ ሰውነታችሁ ውስጥ ገብቶ አንዱ በሽታ ለቀቀኝ ስትሉ ሌላ በሽታ የሚመጣባችሁ እንዲህ ስትሉ 4-5 አይነት ችግሮችን አንዴ መናገር የምንችሉ አሁን ማቆ በየቤተሰባችንም ያለ ችግር ሆኗል። ቢያንስ አንድ ቤተሰብ ውስጥ አንድ ሰው በአማካይ ማለት ነው ለስኳር፣ ደም ግፊት፣ ኮሌስትሮል፣ ለልብ ችግር፣ ለጨጓራ ደምን የሚያቀጥን 6 መድኃኒቶችን እንደዚሁም ፔንኪለሮችን ጨምሮ 7 መድኃኒቶችን አንድ ሰው ይወስዳል። ይሄ በየቤተሰባችሁ ውስጥ ያለ ችግር። ታዲያ መፍትሄው ምንድን ነው? ላይፍ ስታይላችሁን አስተካክሉ። ላይፍ ስታይላችሁን አስተካክሉ። ለዚህም ነው ሰውነታችሁን ተንከባከቡት ነው። ሰውነታችሁ ያጣውን ንጥረ ነገር በወቅቱና በተገቢ ሁኔታ ካልደረሰ ዋጋ ያስከፍላል። ዛሬ አርቲስቶችን እያየን ነው። ዛሬ በጣም ፌመስ ነኝ ብትሉ የጤና ጉዳይ ቀድማችሁ ምልክት ሲሰጣችሁ ያልተጠነቀቃችሁ በኋላ ላይ ገንዘብ ስላለ ዝና ስላለ መንግስት ስላወቀኝ እነከሌ ስለሆነ የሚባል ታሪክ የለም። አበደን አንዴ ሰውነታችሁ ካመለጠና ከቁጥጥራችሁ ውጪ ከሆነ አጉል በመዘናጋት ውስጥ ነገ ዛሬ ስትሉ መኖር ባለባችሁ ሰዓት ላይ ሳትኖሩ ለእናንተም ለቤተሰባችሁም ችግር እንዳይሆን ቅድሚያ ለራሳችሁ ስጡ። ቅድሚያ ጤና ነው። ሄልዚ ቦዲ ሄልዚ ማይንድን ያመጣል በነገራችን ላይ። ስለዚህ ራሳችንን መጠበቅ እንችላለን። እኛ ብዙ ጊዜ ራሳችን ትዝ የሚለን መቼ ነው? ስንያዝ ነው።
ካልተያዝን አደጋ ካልደረሰብን ወይ ደግሞ መጥቶ እዚህ ጋር እስካልወጋን ድረስ ማውጣት አንወድም። ለጤና ገንዘብ በተለይ ለቅድመ ጥንቃቄ ለሞባይል ነው እንጂ የምናወጣው ቅድመ ጥንቃቄ ለእኛማ አናደርግም። በወጣ እኛም በወጣ ጌት